ሰላም ውድና የተከበራችሁ የኔ ልዩ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በአንድ ቪዲዮ ወደ እናንተ መጥቻለሁ። ይሄን ቪዲዮ ስትጀምሩት ላይክ እያደረጋችሁ ጀምሩ። እንዲሁም ደግሞ ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ደግሞ ቪዲዮውን ጨርሳችሁ ሳታዩ ኮሜንት እንዳትጽፉ አደራችሁ። እና ዛሬ ይዤላችሁ የመጣሁት ቪዲዮ ስለ ፉፉና ስለ ፍቅርዬ አንዳንድ ነገሮችን ለማለት ነው የመጣሁት። ስናይ ሚዲያው ላይ ሁላችንም የምናየው ነገር ነው። ሁልፈቀ ማነው ተከታታያቸውም ደጋፊያቸው ለሁለት ተከፍሏል። በፊት አንድ የነበረው ማለት ነው የፉ ለብቻ የፍቅርዬ ለብቻ ሆኖ ለሁለት ተከፍሏል። እና ብዙ ሰዎች ሲሳደቡ አይታችሁ ሊሆን ይችላል። ፉፉ አንድ ቪዲዮ ሲለቅ ወይም ደግሞ አንድ ፎቶ ሲለቅ ተቀብለን አንዳችን ለፉን እንሰድባለን። ፍቅርዬም እንደዛው የሆነ ነገር ስትለቅ የፉ ደጋፊዎች ደግሞ ፍቅርዬን እንሰድባለን። ግን ለምንድን ነው እንደዚህ የምናደርገው? እነዚህ ልጆች ሚዲያው ላይ የምናውቃቸው አብረው ነው። ሁለቱንም ፉንም ፍቅርንም ለየብቻ አይደለም የምናውቃቸው፣ አብረው አንድ ላይ ሲሰሩ ሁለቱንም አንድ ላይ ነው የምናውቃቸው። በነገራችን ላይ ከዚህ በፊት ፍቅርዬ ከአብርሽ ጋር በተጣላችበት ሰዓት እንደዚሁ ለሁለት ተካፍሎ ኦዲየንሱ ግማሹ ፍቅርን የሚሰድብ ግማሹ ደግሞ አብርሽን የሚሰድብ ነበረ። ነገር ግን በኋላ ላይ አይታችሁ ከሆነ ሁለቱ ታረቁ፣ ሰላም አወረዱ። ፍቅርም አብርሽም ታረቁ። እንግዲህ በዛ ሰዓት ይሳደብ የነበረው ፍቅርን ይሰድብ የነበረው አብርሽን ይሰድብ የነበረው ኦዲየንስ ምን ይሰማው እንደነበረ ምን አይነት ስሜት እንደተሰማው አስቡ። ያሳፍራል በጣም። ምክንያቱም አብርሽን ይመለከት ወይም ደግሞ ይደግፍ የነበረው ኦዲየንስ ፍቅርዬን ሲሰድባት ነበረ። ፍቅርን የሚመለከታት ኦዲየንስ ደግሞ ወይም ደግሞ የፍቅር ደጋፊ ኦዲየንስ ደግሞ አብርሽን እየሰደበ ነበረ። ነገር ግን እነዚህ ድረስ ዞረው ተገናኙና ሰላም አወረዱ። ብዙ ቪዲዮዎችንም አብረው እንደሰሩ የታወቀ ነገር ነው። ዛሬም ፉና ፍቅር የምናያቸው የምናውቃቸው አብረው ነው። ግን ዛሬ እነዚህ ሁለቱ ልጆች መሀል መለያ ሲፈጠር ሁለቱ ሲለያዩ አሁንም ኦዲየንሱ ለሁለት ተከፍሎ ፍቅርን መስደብ፣ በዛኛው ደግሞ ፉአድን መስደብ ሆነ። እነዚህ ልጆች ይለያዩ እንጂ ስንሰድባቸው ደስ የሚላቸው ይመስላችኋል? ደስ አይላቸውም። የምር እነዚህ ልጆች ምንም እንኳን በፍቅር አብረው መቀጠል ባይችሉ ከዚህ በኋላ አንድ ላይ በፍቅር ሆነው ወይም አንድ ላይ ተጋብተው መኖር ባይችሉ እንኳን ልክ ትላንትና ከአብርሽ ጋር እና ከፍቅር ጋር ሰላም እንዳወረዱት ሁሉ ፉና ፍቅርም አንድ ቀን ሰላም ማውረዳቸው አይቀርም። ይሄ ግልጽ ነው፣ ይታረቃሉ። ሲቀጥል እነዚህ ሁለት ልጆች እንደዚህ ተቆራርጠው ተለያይተው የሚቀሩ ልጆች እንዳልሆኑም እኛው ሚዲያ ሁሉም ያውቃል። ምክንያቱም መሀላቸው ላይ ልጅ አለች። ስለዚህ ያቺ ልጅ የሁለታቸው አገናኝ ናት ማለት ነው። በፍቅር ይመለሳሉ እያልኳቸው አይደለም። በፍቅር እንኳን ባይመለሱ ሁለቱ ታርቀው በእህትና ወንድምነት ወይም ደግሞ በሌላ በኖርማል ጓደኝነት ተመልሰው ሊመጡ ይችላሉ። በዚህ ሰዓት ግን እኛ የምናፍርበት ነገር ነው አሁን እያደረግን ያለ ነው፣ የምንሰድባቸው ልጆች ማለት ነው። እርግጠኛ ነኝ እነዚህ ልጆች እነሱ ተለያይተዋል። በእርግጥ ግን ደግሞ ፉ ሲሰደብ ፍቅር ውስጧ በጣም ደስ የሚላት ምናምን አይደለም። ወይም ደግሞ ፍቅር ስትሰደብ ፉ በጣም ስቆ ወይም ተደስቶ የሚያሳልፈው ቀን የለም። እርግጠኛ ሆኖ ማለት ነው። ይሄንን ነገር ስትሉ ደስ አይላቸውም። ሚዲያው ላይ ወጥተው እንደዚህ ተባብለው ሊሆን ይችላል፣ ተለያይተው ሊሆን ይችላል። ግን ደግሞ ውስጣቸው ደግሞ ውስጥ ላይ መጀመሪያ ያሳለፉት ነገር አለ። ያ ያሳለፉት ነገር ትዝታ አለባቸው። ስለዚህ ብንችል ቤተሰብ ፍቅርን የምንሰድብ ኦዲየንሶች፣ እንዲሁም ደግሞ ፉዬን የምንሰድብ ኦዲየንሶች እባካችሁ ቢያንስ ወይ ደግሞ እነዚህ ልጆች ወደ አንድ የሚመጡበት ስላችሁ የሚታረቁበት ታርቀው በወንድምነት በጓደኝነት ሰላም አውርደው ጸብ ለማንም አይጠቅምም። ሰላም ነው። ሰላም ለሀገራችን እያለን በየቦታው እንጸልያለን። ሙስሊሞችም ሆን ክርስቲያኖች ፈጣሪው ሀገራችንን ሰላም አድርግልን እያለን እንጸልያለን። ነገር ግን እኛ በዚህ በኩል ሰላሙን እያፈረስነው ነው። ትንሽዬ ነገር እኮ ናት ክፍተት የምትፈጥረው። በስታ ነገ ወደ ጦርነት የምትዳርገን ትንሽዬ የምንፈጥራት ነገር ናት። ነገር ግን እኛ አሁን በሰው ሀገር ላይ ሆነን ሰው ሀገር ላይ ያለው ኦዲየንሶች ነው እነሱን የምንሰድባቸው። ግን ሰው ሀገር ላይ ስንኖር እኛ እርስ በርሳችን ተደጋግፈን ተመካክረን ባለን ነገር አንድ ላይ እንትን ብለን ማለፍ ሲገባን እኛ ግን እዚህ ሆነን እነሱን እዛ ያሉትን ልጆች እንሰድባቸዋለን። ምን አደረጉ? ምንም አላደረጉም። እነሱ ቁጭ ብለው ስራቸውን ነው እየሰሩ ያሉት። ነገር ግን እኛ ነን እንትን እያለን ያለ ነው ማለት ነው። ስለዚህ እነዚህ ልጆች ከመስደብ ይልቅ ብንችል የሚታረቁበትን ባንችል ደግሞ
እነሱን የሚያንቋሽሽ የሚያጥላላ ነገር ባንላቸው ባንሰድባቸው ጥሩ ነው እላለሁ፣ እንደኔ ማለት ነው። ምክንያቱም ለማንኛውም ሰው ሊጠቅም የሚችለው ሰላም ነው። እና ቤተሰብ የዛሬው ቪዲዮ ይህንን ይመስል ነበር። እናንተም ያላችሁ ሀሳብና አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ፣ በእነዚህ በሁለቱ ልጆች ዙሪያ ማለት ነው፣ በፍቅርዬና በፉፉ። ፉፉም ሆነ ፍቅርዬ በጣም የዋህ ናቸው የምር። ፉፉዬ ውስጡ ልቡ ንጹህ የሆነ በጣም የዋህ ልጅ ነው። ችኩልነት ብቻ አለበት እንጂ ማለት ነው። ያ ችኩልነቱ ነው እንጂ ውስጡ ንጹህ የሆነ ልጅ ነው። ፍቅርም እንደዛ የዋህ የሆነች ልጅ ናት። ግን ደግሞ እሷም ቶሎ የመናደድ እሱም ደግሞ በቃ ነገሮችን አረጋግቶ ሲያይ የመቸኮል ነገር ነው። ስለዚህ እነዚህ ልጆች የሚታረቁበት መንገድ ታርቀው በፍቅር የሚቀጥሉበት አይደለም እላችሁ። ሰላም አውርደው ልክ አብርሽና ፍቅር አሁን እንዳሉበት ሰላም በቃ ሰላማዊ ሆነው የሚመጡበትን መንገድ ከቻለን እናድርግ እንጂ ካልቻለን እኛ ለምን እንስደባቸው? ለምን እንሰድባቸዋለን? እኛ ሰው ሀገር ላይ ያለ ነው። ለምን ተደጋግፈን እጅ ለእጅ ተያዘን ለምን አንሄድም? የምሬ ነው። ብዙ እኮ የምንሰራቸው ነገሮች አሉ። ከስድብ ውጭ መስራት የምንችላቸው ብዙ ነገሮች አሉ። ስለዚህ እባካችሁ እነዚህ ልጆች ከምንሰድባቸው ይልቅ እንምከራቸው ቢያንስ ማለት ነው። በቃ ያለባቸውን ችግር ፈተው በሰላም ለሀገራችን ብለን እያለን ስለሆነ ከዚሁ ነው ሰላሙ የሚጀምረው እኮ ከዚህ ከትንሽዬ ነገር ነው ሰላም ማምጣት የሚጀምረው ማለት ነው። ስለዚህ ማስታረቅ ባንችል እንኳን አንስደባቸው እላለሁ ቤተሰብ። እና ስለነበረን ቆይታ በጣም አመሰግናለሁ። ያላችሁን አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቻው።